ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ውድ የዳሬት እጅ ስራ ቤተሰቦች ዛሬ እንግዲህ ላሳያችሁ የመጣሁት የዲኮር አበባ ባክግራውንድ ስሰራ ፊኒሽንጉን ላሳያችሁ ነው የመጣሁት። በጣም ከባድ ስራ ነው፣ ግን ስራዬ ብለው ከያዙት በጣም ቀላል ስለሆነ እንግዲህ ስሰራ አሳያችኋለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ እንድታበረታቱኝ፣ ላይክ እንድታደርጉልኝ፣ ለሰዎች ሼር እንድታደርጉልኝ እፈልጋለሁ። እንግዲህ በዚህ ስራ ላይ ትዕግስት ይፈልጋል። እንግዲህ ብዙ ጊዜ እንደምናገረው እና እዚህ ጋር ቅጠሉ በጣም መጠቅጠቅ ስለነበረበት ይህን ሁላ ነው እንግዲህ ፊኒሽንግ ቅጠሉን እየሰራ ያለሁት። ብዛቱ 14 ሲሆን እና እነዚህ ሁላ እንግዲህ የፊኒሽንግ ቅጠሎቹን ሳስገባ እንግዲህ ማሳያችሁ ዛሬ። በቀጣይ ደግሞ ሙሉ ስራ እለቅላችኋለሁ። እንግዲህ አብራችሁ ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ እንድታበረታቱኝ እፈልጋለሁ። እንግዲህ አመሰግናለሁ። ተጋበዙልኝ ቪዲዮዬን እንግዲህ እንግዲህ እዚህ ጋር እንደምታዩት እያንዳንዱን ወደ ውስጥ መሰግሰግ መቻል አለብን። ምክንያቱም ቅጠሉ ወጥቶ መታየት ስለሌለበት እንደዚህ አድርገን እንከተዋለን ማለት ነው። በስተመጨረሻም እንግዲህ ስራው አልቆ የቅጠል መክተቱ ስራ አልቆ እንግዲህ በዚህ መልኩ አልቋል። እንግዲህ ያላችሁ አስተያየት ኮሜንት ላይ እንድትጽፉልኝ እፈልጋለሁ። አመሰግናለሁ። ደህና ዋሉልኝ። ቀጣይ እንደዚህ አይነት ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።